ሳይሰሩ የሚበሉ ነበር ድሮ። አሁን ሳይሰሩ የሚበሉ አይደለም፣ የሚሰራ የሚበሉ። የሚሰራውን ሰው መርጠው ይበላሉ፣ ሰው እንዳይሰራ። እነሱ ተቀምጠው መጠቀማቸው ብቻ ሳይሆን እየሰራ የሚንቀሳቀስን ሰው በተለያየ መንገድ ጠላልፈው ይጥላሉ። ስራ ይበላሉ፣ ሰራተኛ ይበላሉ። ሳይሰሩ ተቀምጠው መብላት ብቻ አይደለም አሁን ያለው። አዲስ አበባ ውስጥ ኢትዮጵያ ውስጥ ፋይል በእግሩ አይሄድም የሚለው ቋንቋ ኮመን ቋንቋ ነው። ፋይል በእጅ ብቻ ነው የሚሄደው፣ በእግሩ አይሄድም። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር። ምክንያቱም ሌቦች መስረቃቸው ብቻ አይደለም፣ ከሰረቁ በኋላ ገንዘቡ ባንክ አይሄድም። ቢኮዝ ባንክ ሄድ ይታወቃል፣ ይቀመጣል። ከሰረቁ በኋላ በትክክለኛ ሆቴል ሄደው በትክክለኛ ዋጋ በትክክለኛ ክፍያ መብላት፣ መጠጣት፣ መልበስ ይቸገራሉ። ሁሉ ነገር ድብብቆች ስለሆነ ድብብቆች ደግሞ ወደ ኢሌጋል ቢዝነስ ስለሚወስደው አንዴ የተሰረቀ ገንዘብ ወደ ህጋዊ ለመምጣት ይቸገራል። ለዚህ ነው አዲስ አበባ ውስጥ በቁጥራቸው ከፍ ያሉ ፎቆች ባለቤት አልባ ይሆን። ፎቁ አለ፣ ባለቤቱ አይታወቅም። ቤቱ አለ፣ አይታወቅም ባለቤቱ። እና ንጽጽሩን ተው፣ ንጽጽሩ እንትን ነው ከብልጽግና ምናምን ነው ትተን እንደ ማህበረሰብ ግን ሌብነት እየተለማመድ ነው በየሁሉም ተቋማት ውስጥ። ይሄን ነገር መፍትሄ ካላበጅን እድገታችን ይጎዳል ሚለውን ማሰብ ጠቃሚ ነው። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል።